በዓለም ዙሪያ የሚገኙ የሀገር ውስጥ ተፈናቃዮች ቁጥር እስከ ዛሬ ታይቶ በማያውቅ ሁኔታ ጨምሮ 71 ሚሊዮን መድረሱን በኖርዌይ የስደተኞች ምክር ቤት የተፈናቃዮችን ሁኔታ የሚከታተለው ንዑስ ክፍል ይፋ ያደረገው ሪፖርት አመለከተ። ተደራራቢ ቀውሶች ባለፈው ዓመት በ10 ሚሊዮኖች የሚቆጠሩ ሰዎችን ከአገራቸው እንዲሰደዱ ማድረጉን ያመለከተው ሪፖርት በተለይ በዩክሬን ያለው ጦርነት የተፈናቃዮች ቁጥር በከፍተኛ ሁኔታ እንዲጨምር ማድረጉንም ጨምሮ አስታውቋል። በአሶሲኤትድ ፕሬስ እና በአጃንስ ፍራንስ ፕሬስ የተጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። እንደ አውሮፓውያን አቆጣጠር በ2022 እስከ ዛሬ ከተመዘገበው ከፍተኛ ቁጥር መሆኑ የተገለጸው 71 ሚሊዮን የሀገር ውስጥ ተፈናቃዮች ቁጥር በቀደመው ዓመት ከነበረው ጋር ሲነጻጸር የ20 ከመቶ ብልጫ አለው። የሀገር ውስጥ ተፈናቃዮችን ሁኔታ የሚከታተለው የኖርዌይ የስደተኞች ምክር ቤት ያወጣው ሪፖርት እንዳመለከተው እጅግ ከፍተኛ ቁጥር ላለው መፈናቀል ምክንያት የሆነው በዩክሬን የሚካሄደው ጦርነትና ፓኪስታንን ያጥለቀለቀው ትልቅ የጎርፍ አደጋ ነው። በዲሞክራቲክ ሪፐብሊክ ኮንጎና በኢትዮጵያ የሚካሄዱ ግጭቶችን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት የሚታዩ አለመረጋጋቶች ምክንያት ወደ 16.5 ሚሊዮን የሚጠጉ ሰዎች ባለፈው ዓመት መፈናቀላቸውን ሪፖርቱ የጠቀሰ ሲሆን ሱዳንን እያመሰ ባለው ጦርነትና ሌሎች አዳዲስ ግጭቶች ምክንያት በዓለም አቀፍ ደረጃ የሚታየው የሀገር ውስጥ ተፈናቃዮች ቁጥር በዚህ ዓመትም ሊጨምር እንደሚችል ጥናቱን ያጠናው ማዕከል ዳይሬክተር የሆኑት አሌክሳንድራ ቢላክ ይገልጻሉ። የሀገር ውስጥ መፈናቀል የበለጠ በተደራራቢ ምክንያቶች እየተከሰተ መሄዱን ባለፉት ጥቂት ዓመታት ውስጥ ይበልጥ አስተውለናል። ሰዎች ቤታቸውን ጥለው የሚሰደዱት በአንድ ምክንያት ብቻ አይደለም። በተደራራቢ የፖለቲካ፣ ማህበራዊ፣ ኢኮኖሚያዊና አሁን ደግሞ እየጨመረ የሄደው የአካባቢ ሁኔታዎች ምክንያት ነው። በምግብ ዋስትና ላይ ያተኮረው የዘንድሮ ሪፖርትም የምግብ ዋስትና እጦት በአንዳንድ ሁኔታዎች ለመፈናቀል ዋና ምክንያት መሆኑን አለበለዚያም የሚያባብስ መሆኑን አሳይቷል። በዩክሬን፣ ሶሪያ፣ ኢትዮጵያና ሌሎችም አካባቢዎች ግጭቶች ከተካሄዱ ከአንድ ዓመት በኋላም የአውሮፓውያኑ 2023 አለመረጋጋቶችን ማስተናገዱን ቀጥሏል። የተባበሩት መንግስታት ድርጅት የስደተኞች ተቋም ባለፈው ዓመት እንዳስታወቀው በሱዳን ጦርና ተቀናቃኙ ፈጥኖ ደራሽ ኃይሎች መካከል እየተካሄደ ያለው ግጭት በሳምንታት ጊዜ ውስጥ 700,000 ሰዎችን አፈናቅሏል። ባለፈው ዓመት ለሶስተኛ ተከታታይ ዓመት የቀጠለው ላኒና የተሰኘው የአየር ሁኔታ ክስተትም እንዲሁ አደጋ ለሚያስከትለው መፈናቀል ዋነኛ ምክንያት ሆኖ መቀጠሉን ማዕከሉ የገለጸ ሲሆን በተለይ በፓኪስታን፣ ናይጄሪያና ብራዚል የተከሰተው የጎርፍ አደጋ ላስከተለው ከፍተኛ መፈናቀልና በሶማሊያ፣ ኬንያና ኢትዮጵያ ለታየው አስከፊ ድርቅ አስተዋጽኦ ማድረጉን አብራርቷል።